مسكيل تيك انديتنا درساو እንደምን ይረሳል ያየኸው አበሳው መገነው ከተማ ያመጣው ያለ ብዙ ጉዳት ሰማ መገነው ከተማ ያመጣው ያለ ብዙ ጉዳት ሰማ ዲኑን ያስፋፋው ደረሲያ ነው ለካ በጭራሽ አትወድም እምነትህ ስነካ መንገድ አጓጉዞ ከተማ ብትወጣም የአገር ቤት ትዝታ ከልብህ አይወጣም عجب ነው ደረሳው ታሪክህን ላንሳው መቼም አንረሳው መገናው ደረሳ ነበርኩኝ ዲኔን ያስቀደምኩኝ በጠዋት በማታ ሐሪማ ያራኩኝ ከሸዎቼ ዘንዳ ስመላለስ ኖሬ ቁርአኑን ኪታቡን ከልብ ያሳድሬ ከዑለማዎችም ስሞጥል ጠንቅቄ ተውሂድን በመያዝ ከሽርክ ምርቄ የምኖር ነበርኩኝ ኢማን ሆኖ ስንቄ ግና ምን ነካይ ዲኔን ቢሆን እንጂ የማላቀው ልጅ ታዲያ ምን ተፈጥሮ ሆንኩኝ ድምጽ አጥማጂ ካገሬም ሶጣ ለቂራአት ነበር ጋራ ተራራውን አቋርጬ ሰበር ለዕልም ነው እንጂ ሌላ ምን ሊፈጠር ቂራአት እንዳላልኩ ድንገት በአንድ ሰዓት በወጥመዱ ተያዝኩ ሲገኝም ተበልቶ ሲታጣም ጦም ታድሮ ከኪታቡ ሸንጎ አንጀታችን ቋጥሮ ለውቀት ተነስቷል ልባችን አምሮሮ ግና በሆነ ወቅት አንድ ክስተት መጣ ከዚህ ሁሉ ነገር ነጥሎ የሚያወጣ ነገሩ ምን ይሆን ጥቂት ላጫውታችሁ ለማድመጥ ሞክሩ ጥቂት ሰብራችሁ ስለ ቂራአት ሰዓት ስለ ሌሊት ሶላት ቀሪያ ስለ መውጣት ስለ ሐሪማው ጽዳት ሌላም ነገር ተነገረንና ሐያበሉና አቅና ከወንዙ ሐቀርተን ደርሰን እንምጣና ቀሪያ እንላለን ረሃቡ ታይጠና ተብሎ ተወርቶ ውሃውም ተቀርቶ ደርሰን መጣንና ምግብ ለመፈለግ ሁለት ሆነን ወጣን ከጎዳና ያመጣው ያለ ብዙ ጉዳት ሰማ መገነው ከተማ ያመጣው ያለ ብዙ ጉዳት አሰላሙ አለይኩም ብለን እየዞርን አንድ ሶስት ቤት ላይ ደረስን ጠየቅን ከሶስቱም ቤት ዙረን ምንም አላገኘን አራተኛው ቤት ላይ السلام عليكم بلن سنتقى وعليكم السلام አሁን አድርሰናል ሚሊዮን ዲሴት ድምጽ ሰማው ሲያስተጋባ ድምጿ ከጆሮዬ ሰተት ብሎ ገባ ወይኔ እናንተ ሆዬ ምን እንደሆንኩኝ አንዱንም አላውቅም ደረቄ መቅረቴን ፍዝዝ ማለቴን እሱን ግን አልክድም የብዙ ሰዎችን ድምጽ ሰምቻለሁ የሷ ግን ልዩ ነው በዛች ትንሽ ቅጽበት ብትደግም ብዬ እመኛለሁ ከዛ የተወሰነ የሚቀማመስ ነገር ሰበሰብንና ከሐሪማው ደረስን መመገብ ጀመርን ከጀማዓው ጋራ ተቀምጠን በሱና እኔ እናንተ ሆዬ መብላቱንም ትቼ በሐሳብ ነው ጉጃለሁ ወአለይኩም ሰላም የሚለውን ድምጿን ማስተንተን ይጃለሁ ወአለይኩም ሰላም ያቃጭልብኛል ነገ እንዴትም ብለህ መመልከት አለብህ ውስጤ እንዲህ ይለኛል ይሄን ያሰብኩኝ ያስተነተንኩኝ እንቅልፍ ባይኔ ሳይዞር ሳስባት አደርኩኝ ታሪክህን ላንሳው መቼም አንረሳው ለሌሊትም ሶላት ሁሉንም እየዞርኩ መቀስቀስ ጀመርኩ ታሪክህን ላንሳው መቼም አንረሳው ጎበዝ ማሻአላህ ሰዓት አያልፍህም እያሉ አደነቁኝ እነሱ አላወቁም እንቅልፌን ያሳጣኝ ንቆ ያደረገኝ ድምጿ እንደሆነ ምንም አልተረዱኝ የማይነጋ የለም ፀሐይ ወጣ ነጋ ቂራአትም ተቀራ መስከለ ጠይቅ እንዴት ነህ ደረሳው ዱሃችንን ሰግደን ሐሪማው ተጸዳ ወንዝ ሄዶ ለመምጣት እቃ ተሰናዳ ከዛኔ በመሃል ሐሳብ አለኝ አልኩ ሁሉም ሰው ከሚሄድ ሰዓት ከምንገድል ግማሹ ያምጣ የተቀረው ደግሞ ምግብ ለመፈለግ በየአቅጣጫው ይውጣ ብዬ ተናገርኩኝ ኸይር ነው መደድ ነው ሐሳቤን ደገፉኝ ከዛ መዳድቤ ሁሉንም ሸኘሁኝ
አልሐምዱሊላህ ብዬ ተነሳሁኝ በፍጥነት ነጎድኩኝ ፈራ ተባብዬ አሰላሙ አለይኩም ስል ድምፄን ሰደርኩኝ ወአለይኩም ሰላም በጣም ተናደድኩኝ ድምፁ እሱ አይደለም ማመን አልፈለኩም ድጋሜ ደገምኩኝ አሰላሙ አለይኩም ኦፍ እነዚህ ደግሞ የሚል ድምጽ ሰማሁኝ ተይ እንጂ እማዬ ተይ እንጂ ቆይ መጣሁ ጠብቁኝ ብላ ተናገረች የሐሳቤ ሞላ ድምጿንም ሰማሁኝ ሚዝ መጨብጠው መሆኑ አጣሁኝ ሙዕጂዛ እያሉ እናትየው ሲጣሩ ሰማሁኝ አላህ 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 ረቢ ስሟ ሙዕጂዛ ነው መላክ ያወጣዋል የሚባለው እውነት ነው ሲተረጎም ደግሞ ተአምር ማለት ነው እኔም ማምኛለሁ ድምጿ ተአምር ነው ቀጠሉ እናትየው አራት አስቁሚው ቶሎ ሰተሸኝው መጣሁ እቺ የተራመደች እኔም ራቅ ብዬ በጨለፍታ ሰዓት ፈጠን ብላ መጣች ሱብሃነል ኻሊቅ እውነት ሙዕጂዛ እሷ ተአምር ነች ያፍንጫዋ ቅጥነት የአይኖቿ መጉላት የአኽላቋ ውበት ከአምታሊ ሉዕሉዕ የምትባለው አይነት አድርጎ ነው የሰራት ፈዝጄ እንደቀረሁ ለካ እሷ ደርሳለች ምግብ መቀበያ ሳህኔን እንዳያስኩ ራቅ ብላ ቆማለች ወንድሜ አባ ደረሰው ብትለኝ ምግብ መቀበያ ሳህኔ ነው ብዬ ውዱ ማድረጊያዬን ውሃ መጠጫዬን ላካረኩ አንተዬ ከዛም ደገመችው አባ ወንድሜ ስትለኝ ጉድ ነው እናንተዬ ያ ድምጿ ትዝ አለኝ ወአለይኩም ሰላም አጂብ ከዛም በሳህኔ ምግቤን ያስኩና ደረሳዎቹ ጋር ተጠራራንና ከሐሪማው ገባን ባንድ ላይ ሆንና ከዛም ከራት በፊት ቅርአት ስንሞጥል ሼኻችንም መተው ሆነዋል ከመሃል ለካስ ሲሞጥሉ ጥያቄም ነበረው ሁሉም ተጠይቀው የኔ ነው የቀረው ፊቶን ወደኔ ዘወር አረጉና እከሌ እያሉ ጠሩና አድምጠው መለሱ ሁሉም በጥሞና ከዛም አንተ ልጅ አሉና ነካ አረጉኝ ተራዬ ነውና አረ ጉድ ያለህ ምንድነው መሰማው ወአለይኩም ሰላም ብቻ ነው የሚሰማው ከጆሮዬ ገብቶ ውስጤን የሚነካው ሼኻችን ቀጠሉ ከመደናገር ጋር አላህ ሰማያትን ምድርን ሲፈጥር ካጠገቡ ሆኖ የሚረዳው ነበር ይህ ነበር ጥያቄው አጀብ የሰው ዘር በጣም ነው የሚገርመው ለካስ ከተያዘ ግልግልም የለው ከዛም የኔ ምላሽ ምን ቢሆን ጥሩ ነው ወአለይኩም ሰላም አልኩ ከልብ ያለው ነው ሼኻችን ተቆጡ ደረሶቹም ሳቁ ምን ነካው ብለው ተሳለቁ አጀብ የነካ ነክቶኛል አጀብ የኔ ነገር ንጋቱን ጠብቄ ልሄድ ከዛ መንደር ልቤ እየጓጓ ለመስማት ያን ነገር ወአለይኩም ሰላም የሚለውን خبر ዱዓም ያደረኩ ነው እንዲያደርጋት ዚክሩን ረስቼ በዛው ተኛሁበት የሚገርም እኮ ነው ከቶም ማይታመን እንዲያመጨነቄ የልቤ መመነን በህልሜ ነው ስልህ የልቤ መምከንከን እጅጉን ደንግጬ ከቅልፌ ስባነን ራሴን አገኘሁት ከዛችው ጉንጃችን ለካስ በህልሜ ነው ያ ሁሉ ሰመመን ለካስ በህልሜ ነው ያ ሁሉ ሰመመን አጀብ የደረሰው ነገር عجبنا